በቃ ስደጃታው ያው በዛ በኩል ምንድን ነው የሚያስወፈቷት? ገና ሳይነጋ ምንድን ነው እንደ ብራቅ የሚያስወፈቷት? ሳይተኛ ነው ጨረቃ ስለወጣ የነጋ መሰለ። ምንድን ነው በሽተኛ ነህ ነው ውቃቢ ያለብህ? ምንድን ነው የሚያስወፈቷት? አንተን እኮ ነው። ኧረ እኔ ጌታዬ እኔ ወድጄ አይደለም እኔ ተቸግሬ ነው። እኔ ወድጄ አይደለም እኔ መከራዬን ያየሁት ጌታዬ። በቃ ያማ ውቃቢ ያለብህ ምንድን ነው? እቺ ውሻ እንደ መከራ እኮ ነው ያሳየችኝ። እኔ መቀመጫ መቆሚያ ይቼኛ ውሻ አዎ ምን አርግ ብላ እኔንማ ምን አርግ ትለኛለች እንዴ? ውሻውን ነው እንጂ የመቆሚያ መቀመጫ ሳጣችሁ እኮ የነን የታሰረው ውሻ። በእነሱ መካከል ምን አገባ እንዴ? ምን አርጋለች? ምን ያው ነው አንዴ ጌታዬ። ምን ያው የታወቀ ነው። ምንድነው ግልጽ አድርገው ምንድነው? ቆይ ምን ጌታዬ ደግሞ ያያወቁት ያው እንትን እኮ እኔ ምኑን ነው የማውቀው? ምንድነው ማለቴ ያው ወጣብኝ እንደዛ እኮ ነው። ወደው አይስቋም። አንተ የውሻ ቋንቋ ትችላለህ? በምን አወቅ? እኔ የውሻ ቋንቋ እኔ ወይ ታውቂ አይ ነው ራሱ ያስታውቅ የለ እንዴ ስትል ምን አለ ስትሄዱ እኮ በቃ ወደሱ ጋር ገና ምን እንዴት እንደሚያረጋት እኮ ጌታዬ ያው ገና በቃ ያው ጌታዬ ያው እንደዚህ እንዴ ትላለች። ገና ደግሞ እሱ ሲመጣ መጣች ደግሞ ይልና ጠቅለል ብሎ ለጥውሻው እጭላታል። መከራውን መቆሚያ መቀመጫ ነው ያሳጣችው እኮ ጌታዬ። እና ምን ሆነ አሁን? በቃ ደከመው አዘንክለት? የዛሬ 2 ወር ስገባ ጌታዬ እኮ የዛሬ 2 ወር በፊት ስገባ እዚህ ቤት እንዴ ድምፁ መድፍ አልነበረም እንዴ ሲጮህ? አሁን እኮ በቃ ደከመችው። ወደ ውስጥ እኮ ነው የሚጮኸው። በቃ ታዲያ ለዚህ ነው እንዴ አንተም እነሱን እየተሰቃይተ ነው በቀን በሳምንት 2 ቀን ያልሆነ ምክንያት እየደረደርክ አንዴ ከሌታመማ አንዴ ዘመዴ እንዲመጡ ጌታዬ እያልክ ፈቃድ እየጠየቀኝ የምትሄደው እኔ እሱን አላልኩትም ጌታዬ። ኧረ ደግሞ እኮ ብታየው ጌታዬ አይለቃትም። አትለቀውም እኮ አንዴ ከያዘች አትለቀውም። እንደተበላሸ መኪና እኮ ነው እየጎተተች ወይ ያለ ተኋላ ይከተላል ጌታዬ። እና እኔ በቃ አንተ ከሰሙ ገና ብዙ ታወራለህ። ስለዚህ አሁን ምን ይደረግ ነው የምትለው? በቃ ሰንሰለት ይበጅላት። እሺ ሰማኛለህ? እሱ ሰንሰለት አለው። አሁን ለሷ ሰንሰለት እንዲበጅላት ፈልጋ ለሷም ሰንሰለት ይገዛል። ተጨማሪ 3ኛ ሰንሰለት ለአንተ ለእብዱ ያስፈልጋል። እሺ ለኔ አዎ። አሁን ልብስን ቀይርና ስፖርት አብረን እንሄዳለን። እሺ ወጭው እድሜ ያለ ብላት አልክ ትገርማለህ። የውሻ ተቆርቋሪ አይ ስፖርት ደግሞ ከጌታ ጋር ሩጫ ተውሻ ጋር ሩጫ ይልኝ ብቻ ይልኛን እስቲ ተመልከት እስቲ አሁን እሳቸው የሚቆምበቱን ቦታ እና የኔን እንግዲህ ተመልከቱ እስቲ ተመልከቱልኝ እስቲ ተመልከቱ እንግዲህ የኔ ኮረኮንች ታገሬ ኮረኮንች ወደ አዲስ አበባ ኮረኮንች የሳቸው ሊሾ አይ ብቻ እንግዲህ ይልኝ ግድ የለም ምንም አይደለም። ይሄ አልፋል ብቻ አንድ ቀን አዎ ግድ የለም ብቻ ስማ አንተን አይደለም እስካሁን ስፈልግ የነበረው በልበል እንኳንም አገኘው ብቻ እጄ ላይ ወደክልኝ። በል አንተን እንደ ደላላ ስፈልግ መጣ።
አንተን ለማስቀጠር ወጥቼ ወርጄ ላቤን ያንጠፈጠፍኩበትን የፈደልኩ የደለልኩበትን ገንዘቤን ቆጥረህ ጀለ ቁጭ አርጋው አረባክ አሁን እኔ አንተ ስራ ማስገባት ነው እኔን ስራ ማስገባት ነው እዚህ ገሃነብ እሳት ከተት ትሄዳለህ አረባክ ደሞ ትማረራለህ ስማ አንተን እዚህ ሀብታም ቤት ቦሌ ስራ ማስቀጠር ማለት ቁርስህን ምሳህን ራትህን አብልቶ ኪራይ የማትከፍልበት ምቹ ቤት አኑሮ በዛ ላይ ተጨማሪ ገንዘብ ለኪስህ መክፈል ማለት መሆኑን አታውቅም ደሞ ትማረራለህ ምን ነው እንዴት አልማረርም ስማ ነጋ ስፖርት ነው ጠባ ስፖርት ነው ዛሬ ስፖርት ነገ ስፖርት ሳምንት ስፖርት ነው እኔ እኮ ስፖርት በስፖርት ተቋንቁም ስማ እኔ የሚንቀሳቀስ ጌታ ለጠብቅ ነው እንዴ የተቀጠርኩት የቆመ ቤት ለጠብቅ እንጂ የተቀጠርኩት እና ታዲያ አንተ ዘበኝነት መቀጠርክን ካወቅ ምን ቤት ነህ ምን አገባህና ነው ስፖርት የምሰራው እኔማ ምን አገባኝ ለጌታዬ ስል ነው እንጂ የምሰራው እኔማ ምን አገባኝና ነው እንዴት ለጌታዬ ስል እንዴት ምን ማለት ነው ወይ ታሪክ ስማ ይኸውልህ እንግዲህ እሳቸው ደንበዛታቸው በተነሳ ቁጥር አስማቸው በተነሳ ቁጥር ሪያቸው ጨጓራቸው በተነሳ ቁጥር ተነስቶ መንጦልጦል ነው አልኩ በቃ መንጦልጦል ነው አልኩ ሞትኩኝ አየህ ይሄ ማለት ምን እንደሆነ አውቃል ምናልባት እኮ አየህ ሐኪም ለበሽታቸው እንዲሮጡበት አዞላቸው ነው ማለት ነው እንዴ አው እንግዲህ እንደዛ ማለት ነው እኔ ቀልዳል እንዴ ስማ ሐኪም ታዲያ ቢያዝላቸው ተኔ ጭምር ነው እንዴ ያዘዘላቸው ብቻቸውን አይሮጡም እንዴ እኔ ክኒን ነኝ ምንድነኝ ቆይ አብሬያቸው እኔ ምሮጠው እውነቴን እኮ ነው ስማ እንደኔ ያሯሯጥ ቢሆን ይሄ ከዚህ ከቦሌ ተነስተን ተዚህ በተቤታቸው በቀን መስቀል አደባባይ ደርሰን እንደምንመለሰው ይሄ በሬዲዮ ከሊ 5 ሰበረ ከሊ 10 ሰበረ ይባል የለ ኦሎምፒክ ማራቶን በቃ አዎ እኔ እውነቴን ነው የምልህ እንደኔ ያሯሯጥ መቶን ነበር እምሽክ ማረገው ታስታውቃለህ አንተ ምን ዋጋ አለው የለም ምግብ የለም በቃ የለም አንተ ምግብ ብታገኝ እንደ ባኬት ማደርስ አንተ ምግብ ብታገኝ መቶውን አይደለም ሺውን ነበር እንደው ከመታረቀው አፈር ይብላኝ እንደው ምን ላድርግ ግን ምን ዋጋ ምን አይነት ስም ይኸውልህ እንግዲህ ሁሌ ከጌታዬ ጋር ስሮጥ ያየኝ ሰው በሙሉ እየተደበቀ ያየኝ የሀብታም ጭራ እኔ እስያውን በእኔ ሞት እስያውን ምን ነው ጭራ የሚመስለው እስያውን ምን ጭራሮ እንጂ ምን አልከኝ የለም እንደው እንዴት ጭራ ይሉሃል ብዬ እኮ እንደው እርድ ብን ብዬ ነው እኔ ምን አውቃለሁ እስቲ አሁን ታዲያ እኮ ምቀኞች የሚያሰሩብህ ነው ምቀኛ ነው እንጂ ምቀኛ ደግሞ ለእንጀራዬ ጭራ አይደለም ጭራቅ ለምሰል ቆይ እኔ የምለው እንደው ይሄ የምትሮጡት በቀን ነው ወይስ እንደው እንዴት ነው ወይ በቀን ሁለት ያልኩ ተነስቶ መንጦልጦል ነው አልኩ በቃ መንጦልጦል ነው አልኩ ይኸውልህ እንግዲህ ከተቀጠርኩ እኔ 2 ወር 15 ቀን አይደለም አሁን አዎ 3ኛ ወር ነው አዎ እንግዲህ የመጀመሪያው ወር የወረጡ ነው ለስኳራቸው ለደም ብዛታቸው ነበረ እንዲሁ ለደም ብዛታቸው ስሮጥ የሳቸው ደም ብዛት ሲልሰላቸው የኔ አለቀ በቃ ደሜ እኮ ያንተው ደም በቃ አለቀ አሁን ደግሞ ያለፈው ወር ለስኳራቸው ነበር ምሮጠው እንደዚሁ ለስኳራቸው እንደዚሁ ስሮጥ አንድ ቀን ተለመደው ከዚህ ከቦሌ ተነስተን መስቀል አደባባይ ስንሮጥ መንገድ ላይ ስኳራቸው ተነሳና በጀርባቸው አዘሉህ ምን ያዝሉኛል አዘልኳቸው እንጂ እኮ አንተው ራስህ ማን ያሳቻልኩ በቃ አንከበከብኩና እኔ እንደምንም ብዬ እያሳረፍ እያነሳው እንደምንም ብዬ ቦሌ እዚህ ቤታቸው አመጣሁና ሳሳርባቸው የእሳቸው ስኳር ይሻላቸውና እኔም በተራያ አጥወልውሎኝ ባፍጭኝ ሄጄ ትክክል ተመልከቱ ምን ተርፋል የአይን አምላክ አይደለም እንዴ ዋለልህ ምን ተርፋል አየ ምናልባት የእሳቸው ስኳር ወደ አንተ ተጋብቶብህ እንዳይሆን አይ አንተ መቀለድ ነው አሁን ይኸውልህ እኔ ውስጥ አሁን ስኳር ምን ውስጥ ነው ስኳር ያለው ስማ እኔ እንኳን ስኳራውን ጨዋለኝ በል እንጂ ጨዋለኝ አሁን ስማ ልንገር አይደለም እንኳን እኔ ስኳር ይኖረኝ ጧጧት የሚሰጡኝ ሻይ ውስጥ እንኳን ስኳር የለውም እንደው ቆይ እስቲ እኔ የምለው ግን
ያለፈውን 2 ወር የምትሮጡት ለደም ብዛታቸው ነበር። ያለፈውን ወር ደግሞ የምትሮጡት ለስኳራቸው ነበር። ያሁኑ ወር እንዳው የምትሮጡት ለምንድን ነው? ያሁኑን ወር ደግሞ ከውፍረታችን ለመክሳት ይቅርታ ከውፍረታቸው ለመክሳት ብለን ነው የምንሮጠው። ያሁኑን ወር ውፍረት ለመክሳት። አዎ እሺ እሳቸው ሲሆን እንደው ከውፍረታቸው ለመክሳት ብለው ነው የሚሮጡት። አንቺ ደግሞ አሁን ምን ለመሆን ነው? እኔ ደግሞ ያው እንግዲህ ለመጥፋት ይሆናል። ተዘጋጀ? አዎ ተዘጋጅቻለሁ። ይሄ ደግሞ ምንድነው? አይ እዚህ የዞም እንትን ነው። ወሬ አታዘው። እሺ